እሺ አጅሬው ቆይ ዛሬን በዘይት እየተጨማለክ ነው? ይሄ ስራ አይሰለችም እንዴ? የኔ ዘይት ታጥቦ ይለቃል። ያንቺ ትቢት ግን በምን ይለቃል? ሳሙና በማይገዛ ብር እየሰራት መጻደቃለ እንዴ? አንቺም አንድ እንጀራ እኔም አንድ እንጀራ በልተን እናድራለን። እኔ እኮ ላንተ አስቤ ነው የግል ሾፌሬ ላርገ 3 እጥፍ ደሞዝህን እከፍልሃለሁ። ከዚህ ቆሻሻ ህይወትም ላውጣ። የሀብታም ሾፌር ሆኜ የሰው መንገድ ከምከተል በዚህ ቆሻሻ እጄ የራሴን ህይወት ማስተካከል መጣ። እኔን የመሰለች ሀብታምና ቆንጆ ሴት ስራ ልስጥ እያለች ትኮራለህ እንዴ? በኋላ ጸጸት እንዳይሆንብህ እሺ። ስንት ወንድ እንደሚለምነኝ ባወቅ። አየሽ፣ እውነተኛ ሀብት ባንክ ቤት አይደለም እዚህ ውስጥ ነው። ብር ያልቃል፣ ማንነት ግን አብሮሽ ይዘልቃል። ታዲያ አንቺ ጋር ያለው ብር ብቻ ነው እያልከኝ ነው? ለፎቶ የሚሆን መልክም አለሽ፣ ሌላውን አንቺ ነሽ የምታውቂው። እዚሁ ከዘይቱ ጋር እየተጨማለክ ትኖራለሽ። ሰራልሃለሁ። ህሊና ሲያታሰራ ወርቃን ማስሞልቶ ወይኔ አምላኬ፣ ምን ሆኖ ይሆን? ምን ሆኖ ነው እስካሁን ስልኩን የዘጋው? ሰማዕቱ አንተ ጠብቀው፣ አንተ ጠብቀው። ሄሎ ወይዘሮ አና። አቤት። ባለቤትሽ ከባድ የመኪና አደጋ ደርሶበት ህይወቱ አልፏል። አይ ተሳስተሃል። እንደሚመጣ ቃል ገብቶልኛል። ተሳስተሃል። በእርግጥ አደጋው ከባድ ስለነበር ኪስ ውስጥ ባለው መታወቂያ ነው የለየነው። የአደጋ ጊዜ ተጠሪ ደግሞ አንቺን ያስቀመጠው። አስክሬን ነገ ወደ አዲስ አበባ እንልካለን። ስልክሽን ክፍት አድርጊ። ሰማዕቱ ቅዱስ ጊዮርጊስ ባሌን ታውቀው፣ አገልጋይ ግን ታውቀው። አንተን ይዞ እኮ ነው የሚዞረው። አይሆንም፣ ባል አይሞትም፣ አይሞትም። ሀኒ ምን ሆነሽ ነው? እኔ አልሞትኩም። ለምንድን ነው የምታለቅሽው? አልሞትኩም አይደል? ተረጋጊ። ምን ሰምተሽ ነው? ንገሪኝ እንጂ። ከሆስፒታል ደውለው እንደሞትክ ነገሩኝ። ነገ አስክሬን ተቀበያሉኝ። ቆይ መታወቂያስ? ምሳለም በላይ ወረድንበት ሀገር ስልኬንና ዋሌቴን ሰረቁ። እኔም ሂሳብ ልከፍል ኪሴ ስገባ ነው ያወቅኩት። ከዛ ወደ መኪናዬ ስመለስ መኪናው ጥሎኝ ሄደ። የሚገርመው በሌላ መኪና እየመጣው መጀመሪያ የመጣውበት መኪና መንገድ ላይ በከባዱ ተጋጅቶ አየሁ። እናም ያ ሌባ ሞቴን ወሰደልኝ። ሰማዕቱ በዕለተ ቀኑ አተረፈኝ። መጣ መውደድ ነው የማነብብሽ፣ ፍቅር ነው የማይብሽ በማንም የኔ ጀግና ይሄን ነበር የፈራሁት። ማለቴ አረጋግጦናል። አታብራሪ እንዴ? ምንም የገባችሁ? በቃ ወሬ ቀይሩ። መኩ ቀጠሯችን አረሳከውማ። የምን ቀጠሮ? ቀጠሯችንን ያ ቀጠሯችን በቃ እንይዛለን። አሁን እንሂድ፣ ሰዓት ሄዷል። የነጥታችሁ የምትሄዱት? እንመጣለን። የሆነ ቦታ መሄድ ስላለብን ነው። እኛ ምን ሄድ አይደል? እኔ የምልህ ቢኒ፣ ሌላ ጊዜ እነግርሻለሁ ያልከኝን ዛሬ አትነግረኝም? ሌላ ጊዜ እነግርሻለሁ። ሌላ የሚባል ጊዜ የለንም እኮ። አንተ ልጅ ግን ፈሪ ነገር ነህ አይደል? ማን ነው ፈሪ? አንተ ነህ። አንቺ ቆይ እዚህ ጋር ቢያዩንስ? ኧረ አይሆንም እባክህ። ምን እየተባባሉ ግን ይመስላል? አንቺ ልጅ ረፊ። ኧረ እባክህ ምን ልታመጣ? ታይ ብዬሻለሁ። ደግሞ ተነሳብህ። እሱ ደግሞ ምን ማለት? ኧረ ጄ ተጋደሉልሽ። ወይድላችን። እኔ የምላችሁ ልትሄዱ አልነበረም እንዴ? በቃ ተው ነዋ። እዚህ ሰው ከሚጎደል ተው። አይ ምንም። ልጠብሽኝ እየሞከርሽ ነው? አልደርስብሽ አልኩኝ እጄን ብዘረጋ። ቆንጆቹ ገና አልተወለዱ ስትል አስቀያሚ ነሽ እያልከኝ ነው? አንተ አልክ አለ ክርስቶስ። እና ቆንጆቹ አልተወለዱ ማለት ምን ማለት ነው? ሶሪ ያሹን መጽሐፍ ያነበብሽው ስለመሰለኝ ነው። እንዴ አንብቤዋለሁ። ብታነቢውማ ያልኩሽ ነገር የስድብ ያለ አይሰማሽም ነበር። ምናልባት ስላልደረስኩበት ይሆናል። ሊሆን ይችላል። ግን ቆንጆቹ ገና አልተወለዱም የሚለው አረፍተ ነገር የመጀመሪያው ገጽ ላይ ነው ያለው። ወይኔ ሂዊ ተዋረድኩ። እኔም ብሎ አንባቢ። ሙዚቃው ግን ያንቺ ምርጫ ከሆነ በጣም ግሩም ምርጫ ነው። እኔ ጉዴ ልቤ መምታቱን ሊያቆም ነው። ምን እያደረክ ነው? ፕሊዝ ባንቺ ለዛ ሁሉ
ያድራሉ ሲያልሙሽ የዘንባባ ልትጠብሽኝ እየሞከርሽ ነው ማለት? ለምን እንደሱ አልክ? ንቦች የቀሰሙሽ ትንፋሽሽ ቁርጥ ቁርጥ ይላል፣ አይኖችሽ ጠብዋል መስሎክ ነው። ሰፈሬ እንደዛ ካላሰብሽ ይሄ የኔ ቦታ ነው፣ ድጋሚ እንዳትቀመጭ። ምን ነው አንተ ቦታውን በሊዝ ነው የገዛሁት አልክ? ሲቀጥል ጉረኛ ወንድ በጣም ነው የሚያስጣላኝ። እሺ ደግመሽ እንደማትመጪ ተስፋ አደርጋለሁ።